ኤአይ ምንድነው? ዛሬ ጥያቄ ሳይሆን መልስ ይዤላችሁ ነው የመጣሁት። የዚህንም መልስ ለማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው መከታተል ግድ ይሆንባችኋል ማለት ነው። ቪዲዮውን እስከ መጨረሻው ከተከታተላችሁ ትጠቀሙበታላችሁ። ይጠቅማችኋል ለምትሉትም ሰዎች ሼር ማድረግ እንዳይረሳ። ቻናሉ ላይም ብዙ ሰዎች ሰብስክራይብ ሳትደርጉ ነው እያያችሁ ያላችሁት። ሰብስክራይብ በማድረጋችሁ ትጠቀማላችሁ እንጂ ምንም የምትጎዱበት ነገር የለም። ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ ማለት ነው። ቪዲዮውንም ላይክ በማድረግ ጀምሩት። ኤአይ ምንድን ነው? በዛሬ ቪዲዮአችን ስለ ኤአይ እንዴት ነው የሚሰራው፣ ዩቲዩብ አውቶሜሽንስ ምን ማለት ነው፣ ከኤአይ ጋርስ ምን አገናኘው የሚለውንና የተለያዩ ሀሳቦች ላይ እንወያያለን። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ኤአይ ምንድን ነው? ኤአይ ምንለው የሁለት ቃል ጥምር ነው። አርቲፊሻል እና ኢንተለጀንስ ምንለው ማለት ነው። ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ነው። በአማርኛ ቀጥተኛ ትርጉሙ የሰው አስተውሎት ማለት ነው። ስለዚህ ኤአይ እንዴት ነው የሚሰራው የሚለውን ቀጣይ እናያለን ማለት ነው። ኤአይ የሚሰራው አጠቃላይ ኮድ የተደረጉ ዳታዎች አሉ። እነዛን ዳታዎች በመጠቀም እኛ በምንጠይቀው ጥያቄ መሰረት ወይም ደግሞ አድርግ በምንለው መሰረት ያን በተሰጠው ኢንፎርሜሽን ወይ በገባለት ዳታ መሰረት ያን ነገር በማገናዘብ ስራውን ወይም የጠየቀውን ጥያቄ መልስ ይሰጣል ማለት ነው። ስለዚህ ኤአይ የሚሰራው ኮድ ወይም ኤአይን ክሬት ያደረጉት ካምፓኒዎች ኮድ ባደረጉለት ወይም ባስገቡለት ኢንፎርሜሽን መሰረት የሰውን እኛ የምንጠይቀውን ዩዘሮቹ የምንጠይቀውን ጥያቄ ወይም አድርግ የምንለውን ተግባራቶች በተሰጠው ኢንፎርሜሽን መሰረት ያን ነገር በማቀናጀት እና ካሉት ኢንፎርሜሽኖች ጋር በመውሰድ ስራውን ያከናውናል እና መልስ ይሰጠናል ማለት ነው። ቀጣይ ዩቲዩብ አውቶሜሽን ምን ማለት ነው? ዩቲዩብ አውቶሜሽንስ ከኤአይ ጋር ምን አገናኘው የምንለውን እናያለን። ዩቲዩብ አውቶሜሽን ማለት የዩቲዩብ ቻናላችን ላይ ወይም ዩቲዩብ ቻናላችንን እኛ ሳንሰራ በኤአይ ታገዘን ወይም በአርቲፊሻል ኢንተለጀንስ በምንለው ቴክኖሎጂ ታገዘን ብቻ ዩቲዩብ ላይ ቪዲዮዎችን ስንሰራ ያ ዩቲዩብ አውቶሜሽን ይባላል ማለት ነው። ዩቲዩብ አውቶሜሽን ላይ ብዙ አይነት ስራዎችን ልንሰራ እንችላለን። ዩቲዩብ አውቶሜሽን ከኤአይ ጋር የሚያገናኘው ዩቲዩብ አካውንታችንን አጠቃላይ በኤአይ ነው የምንሰራው ማለት ነው። ይህን ስንል ወደ በኋላ ደግሞ ቀጥታ ዝርዝሩን ነግራችኋለሁ። ዩቲዩብ አውቶሜሽን ላይ የምንሰራባቸው ኤአይ ቱልሶች አሉ። ዩቲዩብ ላይ አፕሎድ ለማድረግ ብዙ ስቴፖች አሉና እነሱን መከተል ስላለብን እነሱን ስቴፖች ወደ በኋላ ነግራችኋለሁ። አሁን ግን ዩቲዩብ አውቶሜሽናችንን ለመስራት አንደኛ ክሬቲቪቲ ያስፈልግ ይችላል። ነገር ግን ምን አይዲያ ልፍጠር የሚለውን ደግሞ ራሱ ከኤአይ ላይ ጠይቀን እንሰራለን ማለት ነው። አይዲያውን ራሱ ኤአይ ይሰጠናል ማለት ነው። እንዴት ነው የሚሰጠን የሚለውን ወደ በኋላ እነግራችኋለሁ። ቀጣይ የምናየው መጀመሪያ ላይ ኢሜል ነው። ኢሜል የሌላችሁ ሰዎች ኢሜል እንዴት መክፈት ቬሪፋይድ የሆነ ኢሜል እንዴት መክፈት እንደሚችል እዚሁ ቻናል ላይ ሰርች ለቅቄላችኋለሁ ማለት ነው። ገብታችሁ ስቴፕ ባይ ስቴፕ እያያችሁ ክፈቱ። ቀጣይ ኢሜል ካላችሁ ደግሞ ኢሜላችንን ካለን ዩቲዩብ ቻናል መክፈት እንችላለን ማለት ነው። ነገር ግን እዚህ ጋር ማወቅ ያለብን ነገር ቻናልን ከመክፈታችን በፊት ምን አይነት ቻናል ብንከፍት በአሁን ሰዓት ቪዲዮአችን ቫይራል ይወጣልና ምን አይነት አካውንት ብንከፍት ሞር ቪው እናገኛለን የሚለው ኤአይዎችን መጠየቅ እንችላለን ማለት ነው። ለምሳሌ እነዚህን የምንጠይቅባቸው ኤአይዎች ቻትጂፒቲ በጣም ሰዎች ይጠቀሙበት ያለው ደግሞ ዲፕሲክ የተባለ በቻይና የተፈጠረ ኤአይ አፕሊኬሽን አለ ማለት ነው። እሱ ላይ ገብታችሁ ዲፕሲክ ላይ ወይም ቻትጂፒቲ ላይ ገብታችሁ በዚህ ሰዓት ምን አይነት ቻናል ዩቲዩብ ቻናል ብንከፍት ሞር ቪው እናገኛለን እናም ደግሞ ቶሎ ብዙ ሰብስክራይበሮችን ቶሎ የምናገኝባቸው ምንድነው ብላችሁ ብትጠይቁ እዛ ኤአይ ቱልስ ላይ ቻትጂፒቲ ወይም ዲፕሲክ ላይ ያለው ብትጠይቁት ይነግሯችኋል ማለት ነው። እኔም በዚህ ስቴፕ አዲስ ዩቲዩብ አካውንት ከፍቼ እየሰራው ነው የምገኘው ማለት ነው። ያረኩትን እየሰራው ያለሁበትን ስቴፕ ነው እየነገርኳችሁ ያለሁት ማለት ነው። ቀጣዩ አይዲያውን ከጠይቃችሁ በኋላ ቻትጂፒቲ ላይ ወይም ዲፕሲክ ላይ ከጠይቃችሁ በኋላ የዛን ቻናል ሎጎ እናም ስሙን ራሱ ክሬት እንዲያደርግላችሁ ትጠይቁታላችሁ ማለት ነው። እሱም በጠይቃችሁት መሰረት መልስ ይሰጣችኋል ማለት ነው። በሚሰጠን ስምና ሎጎ መሰረት አካውንቱን እንከፍታለን። ቀጣይ ሂደታችን ደግሞ አካውንት ከፍተናል። ቀጣይ ሂደት አይዲያ ወይም ስክሪፕት ነው። ስክሪፕት ማግኘት አለብን። አሁንም በራሳችን ሳይሆን ኤአይን ታግዘን ስክሪፕት ወይ አይዲያዎችን ማግኘት እንችላለን ማለት ነው። አሁንም እዛው ቻትጂፒቲ ላይ ወይም ዲፕሲክ ላይ ለዛ ቻናል የሚሆን
የመጀመሪያ ቪዲዮን ወይ ደግሞ ቪዲዮ ስክሪፕት ስጠኝ ትሉታላችሁ ማለት ነው። ስለዚህ እሱም ባዘዛችሁት መሰረት ስክሪፕት ይሰጣችኋል ማለት ነው። ቀጣይ የሰጣችሁን ስክሪፕት ወደ ምንድን የምትወስዱት ወደ ቮይስ ኦቨር። ቮይስ ኦቨር የምንለው የሰጣችሁን ስክሪፕት በሰጣችሁ ስክሪፕት መሰረት ቮይሶችን ወይም ድምፆችን መስራት የሚሰራላችሁ ኤአይ ያስፈልጋችኋል ማለት ነው። ይህንን ያለ ኤአይ ብር እየከፈላችሁ ማሰራት ትችላላችሁ። ለምሳሌ ፋይበር ላይ እና አፕወርክ ላይ በከፍላችሁ ማሰራት ትችላላችሁ። ነገር ግን አሁን ብር ሳናወጣ መስራት ስለፈለግን ቮይስ ኦቨሮችን የምንሰራበት ደግሞ አንድ ኤአይ ቱልስ አለ። ይህንን ከዚህ ቪዲዮ በፊት የለቀኩት ቪዲዮ ላይ ጠቅሼዋለሁ። 11 labs.ai ይባላል ማለት ነው። እሱ ላይ ገብታችሁ የሰጣችሁን ስክሪፕት ምን ታደርጉላችሁ? ኮፒ አድርጋችሁ ፔስት ማድረጊያ ፔጅ አለ። እሱ ጋር ፔስት ታደርጉትና ስክሪፕቱን ወደ ቮይስ ኦቨር በፈለጋችሁ ድምፅ በሴትም ሆነ በወንድ ወይም በአዋቂ በትልቅ ሰው አድርጋችሁ ቮይሱን ዳውንሎድ ታደርጋላችሁ ማለት ነው። ቀጣይ ቪዥዋል ወይም ቪዲዮዎችን እንዴት ነው የምንሰራው ነው። መጀመሪያ ላይ ስክሪፕቶችን አጽፈናል በኤአይ ታግዘን። ከዛን ደግሞ አሁንም በኤአይ ታግዘን ወደ ቮይስ ቀይረናል ማለት ነው የተሰጠን ስክሪፕት። ያንን ደግሞ የተሰጠን ስክሪፕት ደግሞ አሁንም ወደ ቪዲዮ ወይም ቮይሱን ወደ ቪዲዮ መቀየር አለብን ማለት ነው። እነዚህን ደግሞ የምንቀይርባቸው ወደ 3 የሚጠጉ ኤአይ ቱልሶችን አስነግራችኋለሁ። እነሱ ውስጥ በመግባት የፈለጋችሁት በመግባት መስራት ትችላላችሁ። የመጀመሪያው ራንዌይ ኤምኤል፣ እሱ ላይ በመግባት አካውንታችሁን ትከፍቱና በኢሜል አካውንታችሁን ትከፍቱና ኢሜጅ ታስገባላችሁ። ይሄ እዚህ ላይ የምንሰራው ኢሜጆችን ወደ ቪዲዮ የሚቀይርልን፣ ነገር ግን እናንተ ቴክስቶችን ከሆነ ወደ ቪዲዮ የምትቀይሩት ለምሳሌ ሄሉ ኤአይ የሚባል ደግሞ ሌላ ኤአይ ቱልስ አለ ማለት ነው። እዛ ላይ በመግባት አካውንታችሁን ትከፍቱና ኢሜጅ ቱ ቪዲዮም ምስሎችን ወደ ቪዲዮ መቀየር ትችላላችሁ። ቴክስቶችንም ወደ ቪዲዮ መቀየር ትችላላችሁ ማለት ነው። ቀጣይ ግን ዋነኛው የሚሆነው ክሊንግ ኤአይ የሚባል አለ። ይህ ኤአይ የሚሰራልን የሚሰጡትን ቴክስት ወይም ስክሪፕት ኤአይ የሰጣችሁን ወይም ቻትጂፒቲ ወይም ዲፕሲክስ የሰጣችሁን ስክሪፕት ወይም ቴክስት ወይ በጽሁፍ የሰጣችሁን ወደ ክሊንግ ኤአይ ላይ ገብታችሁ ይህን አሁን እዛው ላይ አካውንት ትከፍቱና ምን ታደርጋላችሁ? የሰጣችሁን ስክሪፕት ታስገቡለታላችሁ። የምታስገቡት ምክንያቱም የሚሰራላችሁ ቪዲዮ ከዛ ስክሪፕት ተነስቶ ነው ማለት ነው ቪዲዮን የሚሰራላችሁ። ስለዚህ ያንን ቴክስት የሰጣችሁን ቻትጂፒቲ ወይም ዲፕሲክ የሰጣችሁን ስክሪፕት ክሊንግ ኤአይ ላይ ገብታችሁ ፔስት ታደርጉና ጀነሬት የምትላለች ማለት ነው። እሱን ትነካላችሁ። ነገር ግን እዛ ጋር ማየት ያለባችሁ ነገሮች ለዩቲዩብ እስከሰራችሁ ድረስ ሳይዙ 16:9 መሆን አለበት ማለት ነው። 16:9 ታደርጉትና ጀነሬት ታደርጉታላችሁ ማለት ነው። ስለዚህ ጀነሬት ስትሉት የሰጣችሁ ስክሪፕት መሰረት ምን ያደርጋል? ቪዲዮ ያመጣላችኋል ማለት ነው። ያንን ቪዲዮን ካገኛችሁ በኋላ ዳውንሎድ ታደርጉታላችሁ። ስለዚህ ስንት ስቴፕ ጨረስን ማለት ነው? 3 ስቴፕ ጨረስን። የመጀመሪያው ስክሪፕት አግኝተናል፣ ሁለተኛው ቮይስ ኦቨር ሰርተናል፣ ሶስተኛው ቪዲዮን ሰርተናል ማለት ነው። እነዚህን 3 ነገሮች ደግሞ ማጣመር ግድ ይለናል ማለት ነው። ስለዚህ ምን ያስፈልጋል? ኤዲቲንግ በምትሰሩበት ደግሞ አሪፍ በስልክ ከሆነ የምትሰሩት ካፕከትና ካይን ማስተር የምንለው አፕሊኬሽኖች አሉ። እነሱ በጣም ነፃና አሪፍ የሆኑ ቀላል ለመረዳትም ቀላል የሆኑ አፕሊኬሽኖች ናቸው። ስለዚህ ካፕከት ላይ ተጠቅማችሁ ወይም ካይን ማስተር ላይ ተጠቅማችሁ የተሰጣችሁን ቪዲዮና ቮይስ ኦቨሩን ድምፁን ታደርጋላችሁ፣ ታገናኛላችሁ ማለት ነው። ስለዚህ ያንን ከጨረሳችሁ በኋላ ኤክስፖርት ታደርጉትና ቪዲዮን ትጨርሳላችሁ ማለት ነው። ቀጣይ የመጨረሻ የሚሆነው ቪዲዮን አፕሎድ ማድረግ ነው። ቪዲዮን አፕሎድ ታደርጋላችሁ ማለት ነው። አፕሎድ የምታደርጉት መጀመሪያ ኤአይ የሰጣችሁ አካውንት ላይ ማለትም ክሬት አድርግልን ምን አይነት አካውንት ይክፈት ብሎ ሎጎና ስም በሰጣችሁ አካውንት ላይ ቪዲዮን ትለቃላችሁ ማለት ነው። ስለዚህ በአጠቃላይ ዩቲዩብ አውቶሜሽን ማለት ይህንን ይመስላል ማለት ነው። ከእናንተ ምንም የምታደርጉት ነገር የለም። ስክሪፕት ሁሉንም ነገር የምትሰሩት በኤአይ ነው ማለት ነው። ከእናንተ የሚጠበቀው የምትፈልጉትን ነገሮች ማዘዝ ብቻ ነው ማለት ነው። ስለዚህ በዩቲዩብ አውቶሜሽን ላይ ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቀጣይ ስለ ካፕከት ኤዲቲንግ እንዴት መስራት እንደምንችል እንድሰራላችሁ ከፈለጋችሁ እሱንም ኮመንት ላይ አስቀምጡልኝ ማለት ነው። ቪዲዮንም ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰላም።